አይ ቤተሰብ እንዴት ናችሁ? ሁላችሁም በያላችሁበት ሰላም ላለሁ። ዛሬ በአንድ ርዕስ ጉዳይ ከእናንተ ጋር ትንሽ ቆይታ እናደርጋለን። ሐዋርያው ዮሐንስ በመጽሐፉ ላይ አንድ መልእክት አስቀምጦልናል። በራእይ ምዕራፍ 10 ቁጥር 10 ላይ እንደዚህ ይላል የእግዚአብሔር ቃል፣ መጽሐፉንም ከመልአኩ እጅ ወስጄ በላሁት፣ በአፌም እንደ ማር ጣፈጠኝ፣ ከበላሁት በኋላ ሆዴ መራራ ሆነ ይላል። እንግዲህ ሲነግረን የእግዚአብሔርን ቃል ሲበላ መረረኝ ይላል። መጀመሪያ ጣፈጠኝ፣ ወደ ውስጥ ወደ ሆዴ ሲዋሃድ ግን መረረኝ በማለት ይናገራል። ምን ማለት ነው? ምን ማለት እንደሆነ ትንሽ ደቂቃ ስጡኝ፣ አንድ 3 ነጥቦችን እናያለን። ዮሐንስ ከመልአኩ እጅ አንድ መጽሐፍ ያያል። በመልአክ እጅ የተያዘ መጽሐፍ ያያል። ከዛ አንድ ትእዛዝ መጣ፣ ይህን መጽሐፍ ብለው የሚል። ከዛ ተቀብሎ በላው። ከዛ በኋላ በጣም ጣፈጠኝ አለ። ጣፈጠኝ በማለት ይገልጻል። ትንሽ ከቆየ በኋላ ግን ወደ ውስጥ ሆዴን መረረው በማለት ይናገራል። ሆዴን መረረው በማለት ይናገራል። የመጀመሪያው አንደኛው ነጥብ የቃሉ ጣፋጭነት እና የተስፋው ዜና ነው። እንግዲህ እግዚአብሔር ቃል ጣፋጭ ነው፣ የምስራችም አለው በውስጡ፣ የተስፋ ዜናም አለው። ሁላችሁም እንደምታውቁት የእግዚአብሔርን ቃል ስታነቡት ስትሰሙት ለነፍሳችሁ እንደ ማር የሚጣፍጥ መለኮታዊ ቃል ነው የእግዚአብሔር ቃል። ለዛ ነው ባለራዕዩ ይላል ቃሉ እንደ ማር ለአፌ ጣፈጠኝ በማለት ይናገራል። ዘማሪውም ከማርና ከወተት ይበልጣል ብሎ ተነግሯል የእግዚአብሔር ቃል። ነገሩ ግን እንደዚህ ነው። ወደ ሆዴ ሲገባ ግን መረረኝ በማለት ይናገራል። የቃሉ ጣፋጭነት የያዛቸው ትልቁ ነገር የእግዚአብሔርን ቃል ስናገኝ ከእግዚአብሔር ይቅርታ እንቀበላለን። ይህ እንግዲህ ጣፋጭነቱ ነው፣ የእግዚአብሔር ጣፋጭነቱ ነው። ሁለተኛው ስለ መንግስት ተስፋው ይነግረናል። ሌላኛው ደግሞ የጌታን ፍቅር አብሮነቱን፣ እነዚህን እንግዲህ ስንመለከት ለሰሚው የሚጣፍጥ ጣፋጭ የምስራች ዜና ነው። ቃሉ ስናነብ ማለታችን ይታደሳል። የደከመው መንፈሳችን ብርታትን ያገኛል። ቃሉ ስናነብ ተስፋ የቆረጠ ልባችን በእግዚአብሔር ቃል ብርታትን ያገኛል። ይህ እንግዲህ የቃሉ ጣፋጭነትና ተስፋው ነው፣ የተስፋው ዜና ነው። ሁለተኛው የቃሉ መራራነት ወይም የተግባር ዋጋው። እንግዲህ መጽሐፍ ቅዱስ የሚጠይቀው ተግባር አለ፣ ዋጋ አለው። ያ ተግባር የሚያመጣው የራሱ የሆነ ገጽታ አለው ማለት ነው። ሐዋርያው ሲናገር በሆዴ ውስጥ መራራ ሆነ ይላል። እንግዲህ ያነበበውን የተረዳውን በህይወቱ ሲለማመደው ወደ ተግባራዊ ህይወት ሲቀይረው እንግዲህ የተግባር ህይወቱ ላይ ቃሉ የራሱ የሆነ በህይወታችን ስንተረጉመው እውነትን መመስከር የራሱ የሆነ ቻሌንጅ አለው፣ የራሱ የሆነ ድርድሮች አለው። በቅድስና መኖር፣ ለጽድቅ መቆም ከዓለም አስተሳሰብ ጋር ሊያጋጭን ይችላል። እነዚህ ነገሮች ከዓለም አስተሳሰብ ጋር ሊያላትሙን ይችላሉ። እንግዲህ የቃሉ መራራነትን የምናየው እዚህ ላይ ነው። እንግዲህ ቃሉ አሮጌው ማንነታችንን ይገስጸዋል፣ የማይረባው ማንነታችንን ይገስጸዋል። ከምቾት ዞን አውጥቶ ሌላን ህይወት ስለሚሰጥ ቃሉ የራሱ የሆነ መረረኝ በማለት ይናገራል። ነገር ግን ልብ ማለት ያለብን ይህ መራራ ነው፣ መረረኝ ያለው ይህ ቃል ህይወት ወደ ዘላቂ ህይወት የሚመራ መለኮታዊ መድኃኒት ነው። ሶስተኛው ሙሉን ቃል የመመገብ በረከት፣ መራራውንም ጣፋጩንም። እንግዲህ አንዴ መልካሙን ብቻ ሳይሆን መራራውንም መጽሐፍ ቅዱስ የሚጠይቀውን ማድረግ ያስፈልጋል። እንግዲህ ሶስተኛው ሙሉን ቃል የመተግበር በረከት ነው። እንግዲህ ብዙዎች የቃሉ ጣፋጭነት ብቻ ከላይ ማሳደድ ይመኛሉ። መጽሐፍ ቅዱስ የሚጠይቀውን ድርድሮች ቸል ይሉታል። ነገሩ ግን እንደዛ መሆን የለበትም። ሙሉ በረከት የሚገኘው ጣፋጩንም መራራውንም የክርስቶስ የመስቀልን ጉዞ ስንከተል ነው። እንግዲህ ቃሉን መብላት ማለት ሙሉ ለሙሉ ራሳችንን ለክርስቶስ ማስገዛት ማለት ነው። ጣፋጩንም ተስፋ መራራውንም ተግሳጽ መቀበል
የክርስቲያን ባህሪ ነው። ስለዚህ ዛሬ ወዳጆቼ ሆይ የእግዚአብሔርን ቃል ለማጥናት ለመተግበር አትፍራ። ቃሉ ዋጋ ሊያስከፍል ይችላል። ነገር ግን ሊመጣ ካለው ጋር ሲነጻጸር አሁን ዋጋ የምትከፍለው ኢምንት ነገር ነው። ዛሬ ይህ የሚመራው ቃል ነገ የድል አክሊል ይሆናል። ስለዚህ ወደ ጌታ እንደዚህ ብላችሁ ጸልዩ። ጌታ ሆይ ቃልህ ለነፍሴ የዕለት ምግብ ይሁን በሉት። እግዚአብሔርን ተስፋ ሲያጣፍጠኝ ደስ እንደሚለኝ ሁሉ ቃልህ ዋጋ በሚያስከፍለኝ ዓለም በሚቃወመኝ ጊዜ በጽናት ለመቆም የሚያስፈልገኝን ድፍረት ጸጋ ስጠኝ እንበለው። ቃልህን ሰሚ ብቻ ሳልሆን በተግባር የምኖር አድርገኝ በማለት ወደ እግዚአብሔር እንቅረብ። እግዚአብሔር ጸሎታችንን ስለሚሰማ ይህ መልእክት ለሌሎች የመንፈስ ጥንካሬ እንዲሆን ሸር የሚለውን በተን በመጫን ለሌሎች ጓደኞቻቸው አዳርሱ። ሌላ ክፍል እስክንገናኝ ቸር ሰንብቱ።